አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ሰላም ብያለሁ። እንግዲህ አንድ ያጋጠመኝ ገጠመኝ አለ። ሼር አድርጉት ማለት ነው። መልእክት ለሁላችሁም እንዲደርስ። ምክንያቱም እዚህ ሳውዲ አዲስ የመጡ ልጆች የሳውዲ ሕግ በደንብ አያውቁትም፣ ምንም አያውቁም። ስለዛ ብዙዎቻቸውን በዚህ እንዳትጠቁ ነው የምፈልገው። እሱ ምንድነው ቢላችሁ አንዲት የማዳም ቅመም አዲስ ነው መጣችሁ። ሌላ ሀገር ሰርታለች፣ ግን ለሳውዲ አዲስ ናት። የሳውዲን ሕግ አታውቅም። ባለፈው ኢድ ላይ እዛ አብረን ሳሎን ላይ ቁጭ ብለን እኔ ያላየዋትም ሰዎቹን እየጨፈሩ ኢድ ላይ ተሰብስበው እየጨፈሩ እያለ ቀርጻቸዋለች። ያው ሌላ ሀገር ያው ተለምዷል፣ ይቀረጻሉ፣ ችግር የለባቸውም ማዳሞች። እዚህ ሀገር ግን ሳውዲ ክልክል ነው፣ በጣም በጥብቅ ክልክል ነው፣ በጣም ወንጀል ነው። እና እሷ ደግሞ በጊዜው የሆነች ልጅ አይታታለች። አይታት ዝም ብላለች። ከዛ በኋላ ቤት ከሄደች በኋላ ከሄዱ በኋላ ማዳሟ ጋር ደወልና አንቺ ሰራተኛ ቀርጻኛለች፣ ስለዛ ደግሞ ለፖሊስ ነው ማመለክተው ብላ ትናገራለች ልጅቷ። እቺ ደግሞ አሰሪዋ እኔ ሰራተኛ በፍጹም እኔ አታረግም ብላ ግግም ትላለች። በዛ እያሉ ደግሞ እቺ ልጅቷ እየተከራከሩ ሰራተኛ ሲባል ሰምቼ ግር ይለኛል አለች። ስለኔ ምንድነው የሚያወሩት እያልኩኝ ግር ይለኛል አለች። ከዛ ተከራክራ በቃ እኔ ሰራተኛ በፍጹም አታረግም ታውቂያለች ብላን በኋላ ጠርታ እና እስኪ ቻሊ ብላ ቁጭ አድርጋኝ። ያው ከራሷ አፍ ብትሰሙ ደስ ይለኛል። ያው ስላልተገናኘን ነው። አንድ ጊዜ ከተገናኘን በኋላ ቆይተን ነው የምንገናኘው። እሷ የምትኖረው የኔ እህቷ ቤት አባቷ ቤት የምንገናኘው። ኤኒዌይስ አልሙሂም ጠርታኝ ባለፈው ቀርጸሻል ወይ ስትለኝ ሰዎችን እዛ ባቴ ቤት ቀርጸሻል ወይ ስትለኝ በመጀመሪያ ረስቼ አልቀረጽኩም አልኳት። ከዛ በኋላ ደግሞ ትዝኝ ሰዎችን ሳይሆን አንቺንና ልጅሽን ሲጨፍሩ ሳያቸው ስለምወዳችሁ ስለሚሳሳላችሁ ደስ ስለምትሉኝ ቀርጽኳቸው ብያታለች። ወላሂ የሳኩት አንዴ ደንግጫለሁም። በጊዜው አሲቆኛ የደነገጥኩት ምንድነው እሷ ጋር የሚመጣው ችግር ስለማያውቅ በጣም ደነገጥኩኝ። የእሷ አባባል ደግሞ አሳቀኝ። እንደዛ አልኳት አለች። ደነገጠች አለች። የእውነት ቀረሽን? አው ለምን እንደዚህ ታረጊያለሽ? እንዴት እንደዚህ ሊሆን ቻላ ብላ ተገርማ አለች። እናቷ ጋር ደውላ ምናምን ቀርጻናለች። ግብ ተባለ፣ ተያዘ፣ ተጮኸ ምናምን አለች። ያው ሰውየው ቢኖር ቀጥታ መክተብ ነበር የሚመልስሽ። እኔን እናቴ ቤት አንቺን ደግሞ መክተብ ነበር የሚመልስሽ። ደግነቱ ሰውየው የለም። በምን እንደዚህ ያረግሽ ስትለኝ እናንተ እዚህ ሀገር እኮ መምኑዕ ነው ስትለኝ እናንተ ራሳችሁ ትነሱ የለም ይላታለሁ። ወይኔ እንደው ገርማኝ ልትሞት ማለት ነው። እኔ ደግሞ ከዛ ኮንትራት ስለሆነች ብዙ እንድናወራ አይፈቅዱልንም። ያው በአንዳንድ ነገሮችን እንዴት ነሽ ምናምን በቃ እያለፍኩም ቢሆን አንድ ነገሮችን ጠይቃታለሁ እንጂ ብዙ እንዳወራ እኔ ውጭ ስላለው እሷ ኮንትራት ስለሆነች እኔ ራሱ ይፈራለሁ። ያው ለስጋት ለደህንነቴም ስል እሰጋለሁ አላውራትም ለሷም እያልኩኝ ማለት ነው። ኤኒዌይስ ይሄ እኮ አይቻልም፣ እዚህ ሀገር መምኑዕ ነው፣ በጣም በጥብቅ ተከለከለ ነው። እንደው ጥሩ ናቸው ብዬ ከዚህ በኋላ አይለመድብሽ ስላት እዛ መጀመሪያ ሰራሁበት ሀገር ከነሱ ነው ፎቶ የምንነሳው። እዛ ሜደን እዚህ ሜደን ባህርም እዛ መዝናኛ ስንሄድም አንድ ላይ ነው እኮ እዚህና እዛ አንድ አይደለም። እኔ ተረጋጊ ብያ ጋጋዋት ይላችኋለሁ።